አትጨናነቅ አብርሃም። ስማኝ እንደዚህ ቴንሽን ልትሆን አይደለም ምን የጠራው ገባ ግራ ያጋባች አበደ በጣም አበደ ነው ሄርሚኒ ምን ልበልሽ አሁን ከዚህ በላይ ምን ልበል ሰላም ጤና ይስጥልን ውድ ቤተሰቦቻችን እንግዲህ ሰብስክራይብ አድርጋችሁ ቤተሰብ ናችሁን እናመሰግናለን ነገር ግን ላይክ ሼር ያደረጋችሁ ሌሎች እንዲደርስ ታደርጉ ዘንድ ደግሞ እጠይቃለሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ምክንያቱም ሩታ ከዚህ በኩል ሄርሜላ ከዚህ በኩል ሆነው ለሁለት እንግዲህ ወደ እብደት እንዲያመራ ያደረጉት ነው ጨንቆታል ዛሬ በተለይ በቃ በጣም እጅግ በጣም ጭንቅ ጥብብ ነው ያለው ምክንያቱም ሩታና ሄርሜላ ተቃጥረው ነበር ከዛ ተቀጣጥረው ያው እንግዲህ ሁለቱም ተገናኝተው ሄርሜላም ሩታን ወጥራ ይዛታለች ሩታም ደግሞ ሄርሜላን ወጥራ ይዛታለች እና እስካሁን ድረስ በጣም ሰላም ተሰምቶት እየኖረ ነበር አንቺ ግን ሁሉ ጊዜም የአብርሃምን ሰላም እያደፈረሽ ትኖሪያለሽ እያለች ሄርሜላ ሩታን በጣም ቅውስ አድርጋ ነው እንትን ያለቻት ሩታም ደግሞ በራሷ ያው በጣም በሚገርም ሁኔታ እሷን እያጠወሰቻት የተገኘችበት ሆኗል ምክንያቱም በጣም ከባድ ነበር በሁለቱ መሃል እንግዲህ ያው አብርሃም በደንብ አርጎ እየታሸ ያለበት ሁኔታ እንዳለ አይተናል ሰላም ጤና ይስጥልን ውድ ቤተሰቦቻችን እንግዲህ ሰብስክራይብ አድርጋችሁ ቤተሰብ ናችሁን እናመሰግናለን ነገር ግን ላይክ ሼር ያደረጋችሁ ሌሎች እንዲደርስ ታደርጉ ዘንድ ደግሞ እጠይቃለሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እጠይቃለሁ ስለዚህ እንግዲህ የዛሬ ቪዲዮ እንደተመለከታችሁት ነው አብርሃም ሁለቱንም ቀጥሮ ከሁለት በኩል እሳት ሆነውበት በደንብ አድርገው እያቃጠሉት እንደነበረ ያየንበት ሁኔታ ነው ያለው በጣም ቅጥል ብሏል በቃ ቅጥል ከሚጠበቀው በላይ ማለት ነው ምክንያቱም በቃ ጭንቅ ነው ያለው ወይኔ ምን ላድርግሽ አሁን ብሎ ያው ራሱን እየጠየቀ እንደነበረ ያየንበት ሁኔታ ነው ስለዚህ አሁን የአብርሃም እና የሩታ ጉዳይ እንደዚህ በጭቅጭቅ በንትርክ ዘመናትን አለፈ ዳግም ደግሞ ሌላ ዘመን ሊያልፍ ራሱን ያዘጋጀ ይመስላል ምክንያቱም አንዳቸውም አልተሸነፉም ከሁለት አንዳቸው ተሸነፈው ወደ ቤታቸው ሆነው አንድ ቢሆኑ በጣም ጥሩ ነበር ነገር ግን ይሄን የሚያደርግ ዘመድም ቤተሰብም ጓደኛም የለም እስካሁን ባየንበት ምክንያቱም ነገሩን እያጋጋለ ሁሉም የራሱን አቅጣጫ እንዲዝ እያደረገ ያለበት ሁኔታ ያየነውና እያየን የመጣ ነው ነገር ነው ስለዚህ እስከመቼ ነው አሁን እንደዚህ የሚሆነው እውነት ሩታና አብርሃምስ ደግሞ እንደዚህ በዚህ ልክ ተጨቃጭቀው በዚህ ልክ ተነታርከው በዚህ ልክ በጣም ብዙ አሳርና መከራ አይተው ቀጣይ ታርቀው አብረው ይኖራሉ የሚለው ነገር ራሱ በጣም አጠያያቂ ነው የሚሆነው ምክንያቱም በየቀኑ አዳዲስ ነገር በየቀኑ አዳዲስ ሐሳብ በየቀኑ አዳዲስ ሁኔታዎችን እያየን እየተመለከትን ያለንበትና የመጣንበት ሁኔታ ነው ያለው ስለዚህ እንግዲህ ዛሬ ሩታና ሄርሜላ በጣም ተጨቃጭቀዋል በአንድ አብርሃም እንግዲህ የቱ ጋር እንደሚሆን ግራ ገብቶታል ነገር ግን በአሁኑ ሰዓት የአብርሃም አቋም ከሄርሜላና ሄርሜላ ብቻ ሆኗል በቃ ካሁን በኋላ አንቺ ምንድነው ሐሳብሽ አሁን አስበሽ አቅደሽ የመጣሽልኝ ነገር ምንድነው ምን ቀረሽ እያለም ጭምር ያው ሩታን እየተናገራት እንደነበረ አይተናል ካሁን በኋላ ካንቺ ጋር መሆንም አልፈልግም ቢልም ጭምር አቋምን ያስቀመጠበት ሁኔታ ነው ያለው ስለዚህ እንዲህ እያለ ይቀጥላል ወይ የሚለው እንግዲህ የሁላችንም ጥያቄ ነው ስለዚህ ይህን ጥያቄ ሊፈታ የሚችለው አብርሃምና ሩታ አንድ ሆነው ወደ ትዳራቸው ወደ ቤታቸው ሲመለሱ ነው ይሄን የሚያደርግ ኃይል አለ ወይ ሲባል ደግሞ አጠያያቂ ነው ስለዚህ በዚህ መልኩ የዛሬን አበቃሁኝ ቸሪክ ተመን በማለት ሰናበታለሁ አመሰግናለሁ